በህይወት ወዴት እየሄድኩ ነው? ምን ላይ ነኝ? ምን እያደረኩ ነው ብላችሁ ራሳችሁን ጠይቃችሁ አታውቁም? ምንም የምታስቡት ነገርና የምትሆኑት ነገር ጭራሽ ሳይገናኝባችሁ ሲቀር ግራ ተጋብታችሁ ራሳችሁን ትጠይቃላችሁ። በተለይ ይሄ ስሜት ይሄ ጥያቄ የሚመጣባችሁ አዲስ ዓመት ሲመጣ ነው። ከዛ በቃ ሁሉም መጥፎ ልማዶቼን አስወግዳለሁ እናም ፈልጋቸውን ጥሩ ልማዶችን ሁሉ ገነባለሁ ብላችሁ ቃል ትገባላችሁ ለራሳችሁ በውስጣችሁ። ይሄ ዓመትማ ልዩ ይሆናል፣ እያንዳንዱን ያልኩትን ያሰብኩትን የማደርገው ትላላችሁ። ነገር ግን ትንሽ ወደ ፈለጋችሁበት እንኳን ሳትቀርቡ የጀመራችሁበት ቦታ ላይ ትመለሳላችሁ። ብዙዎቻችሁ እንዲህ ሆናችሁ ታውቃላችሁ ብዬ አስባለሁ። ስለዚህ ትክክለኛው ጥያቄ እንዴት ነው መሆን የምትፈልጉትን ሰው የምትሆኑት? እንዴት ነው መጥፎ ልማዶችን ትቼ እና ጥሩ ልማዶችን የምገነባው የሚለው ነው። ጄምስ ክሊር የአቶሚክ ሃቢት ወይም የልማድ ኃይል የሚለው መጽሐፍ ጸሐፊ በመጽሐፉ ላይ መልሶቹን በግልጽ በደንብ ይመልስልናል። ዋናው ንጥረ ሀሳብ ያለው ቪዲዮ መጨረሻ ላይ ስለሆነ ቪዲዮውን እስከ መጨረሻው ማየት እንዳትረሱ። በጣም የሚገርም ድንቅ መጽሐፍ ነው። ላይክ እና ሰብስክራይብ በማድረግ እንጀምር። ወደ ቪዲዮ እንሂድ። በአእምሯችሁ አንድ አውሮፕላን ከኒውዮርክ ወደ ሎስ አንጀለስ ሊበር ነው ብላችሁ አስቡ። ከዛም ልክ አውሮፕላኑ ከመነሳቱ ቴክኦፍ ከማድረጉ በፊት አብራሪው አውሮፕላኑን በ3 ዲግሪ ብቻ አቅጣጫውን ይቀይረዋል። 3 ዲግሪ ማለት እንግዲህ በጣም ትንሽ ነው። እናም ፕሌኑ በዚሁ 3 ዲግሪ አቅጣጫው እንደቀየረ ከበረረ ፕሌኑ ሎስ አንጀለስ ማረፉን ትቶ ቲጁዋና ወደምትባል ወዳልተባለበት ሜክሲኮ ከተማ ያርፋል። ይህም ተመሳሳይ ህግ ልማድንም ለመቀየር ይሰራል። በጣም ጥቃቅን የምትሏቸው ነገሮች የህይወታችሁን አቅጣጫ በማጠብቁት መልኩ ህይወታችሁን ወደ ሌላ አቅጣጫ ሊወስዱት ይችላሉ፣ በጥሩ ወይም በመጥፎ መንገድ። እናንተ ልማዳችሁን ናችሁ ይለናል ጄምስ። ብዙ ሰዎች የሚያምኑት የተሳሳተ እምነት ቢኖር ስኬት በጣም ብዙ ድንገተኛ ለውጥ ይፈልጋል የሚለውን ነው። ከዛም ይህን አስተሳሰብ ተከትለን ብዙ ነገሮችን በአንዴ ለመቀየር እንሞክራለን። ነገር ግን እውነተኛ ለውጥ የሚመጣው በጣም ጥቃቅን በሚባሉ መሻሻሎች ውስጥ ነው። በመጀመሪያ ስታደርጓቸው ምንም ነገር በማይታወቃችሁ ትናንሽ ለውጦች። መጽሐፉ በየቀኑ 1% ብትሻሻሉ በአመቱ ኦልሞስት 38% ካላችሁበት ትሻሻላላችሁ ይለናል። በተቃራኒው 1% መጥፎ ልማዳችሁን እያደረጋችሁ በሄዳችሁ ቁጥር ደግሞ ኦልሞስት ወደ 0 እየሄዳችሁ ትመጣላችሁ። ራሳችሁን እያሻሻላችሁ ካልሆነ እየወረዳችሁ መሆኑን ማስታወስ ተገቢ ነው። ስኬት የጥቃቅን ዕለት ተዕለት የምታደርጉት ለውጥ እንጂ በህይወታችሁ በአንዱ ጊዜ ድንገት የምታመጡት ነገር አይደለም። አንድ ምሳሌ መጽሐፉ ይሰጠናል። አንድ የበረዶ ግግርን ለማቅለጥ አስባችሁ ክፍላችሁን 25 ዲግሪ ፋራናይት አደረጋችሁት፣ ምንም አይፈጠርም። 26 ዲግሪ ፋራናይት አደረጋችሁት፣ ምንም አይፈጠርም። 28 አደረጋችሁት፣ ምንም አይፈጠርም። 31 አደረሳችሁት፣ ምንም ነገር አይፈጠርም። ነገር ግን ድንገት 32 ዲግሪ ፋራናይት ስታደርጉት በረዶው መቅለጥ ይጀምራል። ሰዎች ሲያዩት ድንገት ነው ሊሉ ይችላሉ። ነገር ግን እስከ 31 ዲግሪ ፋራናይት ያለውስ ምንድን ነው? ሌላው ምሳሌ ብናይ አንድ ድንጋይ ቀጥቃጭ ድንጋዩን ቢቀጠቅጥ ሊሰበርለት አልቻለም። 100 ጊዜ ቀጥቅጦ አልተሰበረም። በ101ኛውም አልተሰበረም። በ102ኛው ግን ድንጋዩ ተከፈለ። እናም ራሳችሁን ጠይቁት እስኪ ድንጋዩን የከፈለው 101ዱም ቀጥቀጣዎች ተደማምረው ነው ወይንስ 102ኛው ብቻ ነው የከፈለው? እናም እያንዳንዷ ስቴፕ ተደምራ ነው መጨረሻ ላይ ትልቅ ቦታ የምታደርሰን። ሌላው መጽሐፉ ዘ ቫልዩ ኦፍ ዲስአፖይንትመንት የሚለው ነገር አለ። እኛ ሰዎች እድገትን ቀጥ ብሎ ማደግ ሊኒየር እንደሆነ እናስባለን። ነገር ግን በእውነታው እድገት ሊኒየር ሳይሆን ኤክስፖኔንሺያል ነው። ምን ማለት ነው? ገና ስትጀምሩ በጣም ጠንከራችሁ ትሰራላችሁ፣ ወጥናችሁ ትሰራላችሁ፣ ነገር ግን ምንም ውጤት አታዩ። ጄምስ ክሊር ይህንን ጊዜ ዘ ቫልዩ ኦፍ ዲስአፖይንትመንት ይለዋል። እዚህ ጋር ነው እንግዲህ ብዙ ሰዎች የሚያቆሙት። ነገር ግን በዚህ ጊዜም ጥረታችንን መቀጠል እንዳለብንና ትዕግስት አስፈላጊ መሆኑን መታገስ እንዳለብንና ከዚህም ጊዜ በኋላ እድገት ኤክስፖኔንሺያል መሆኑን መጽሐፉ በአጽንኦት ይነግረናል። ሌላው መጽሐፉ ብዙ ሰዎችን የሚያከራክር ሀሳብ ያነሳል። ምንድነው እሱም? ግብ ላይ ከማተኮር ይልቅ ሲስተም ላይ አተኮሩ ይላል። በጎል ላይ የምታወጡትን ኤነርጂ በሲስተም ላይ አውጡ። መንገዳችሁ ላይ፣ ተግባራችሁ ላይ፣ እዛ ላይ ኤነርጂያችሁን ጨርሱ ይላል። ግብ ማለት የምትፈልጉት ውጤት ሲሆን ሲስተም ማለት ደግሞ ወደዛ የሚያደርሳችሁ ሂደት ነው። አሸናፊዎች እና ተሸናፊዎች ብዙ ጊዜ ተመሳሳይ ግቦች ነው ያላቸው። ነገር ግን አንዱ አሸናፊ ነው፣ አንዱ ተሸናፊ ነው። ለምን ይመስላችኋል? ጎል ሳታስቀምጡ ሲስተም ላይ ብትሆኑና ትናንሽ ለውጦች ላይ አተኮራችሁ እያደረጋችሁ ብትሄዱ ጎሉን ባታስቀምጡ ማድረጋችሁ መድረሳችሁ አይቀርም ይላል። ማድረግ ላይ ማውጣት ያለባችሁን ኤነርጂ ማቀድ ላይ አትጨርሱት። ጎል ማስቀመጥ አይደለም እንድታሸንፉ የሚያደርጋችሁ ሲስተም እንጂ። አቶሚክ ሃቢትስ ወይንም ጥቃቅን ለውጦች ማለት በጣም ትናንሽ የሆኑ ቀን በቀን የምናደርጋቸው ነገሮች ማለት ነው። እነዚህም ነገሮች ኮምፓውንድ የሆኑና ይጠራቀሙና የፈለጋችሁትን ነገር ያመጣላችኋል። ልክ አተም በዙሪያችሁ ለምታዩት ላለው ነገር ሁሉ መሰረት እንደሆነው ማለት ነው። አጠገባችሁ ያለውን የትኛውንም ነገር ሰባብራችሁ እስከ መጨረሻው ልውረድ ብትሉ የምትደርሱት አተሞች ጋር ነው። እነዚህ አተሞች ናቸው እንግዲህ ተያይዘው ቦንድ ፈጥረው የምናየው ነገር ላይ ሁሉ የደረሱት። ለዛም ነው መጽሐፉን አቶሚክ ሃቢት ብሎ የሰየመው። ሌላው መጽሐፉ 3 layers of behavioral change የሚላቸው ነገሮች አሉ። layers ማለት በአማርኛው መግለጽ ቢከብድም ለምሳሌ ሽንኩርት ስትልጡ
አንዱን ስትልጡ ሌላ ሌየር አለው፣ እሱንም ስትልጡ ሌላ ሌየር አለው። እሱ ነው እንግዲህ ሌየር የሚባለው። እና 3 ሌየር ኦፍ ቢሄቪየራል ቼንጅ ማለት እንዴት ልማድ ፎርም እንደተደረገ የሚያሳዩን ነገሮች ናቸው። እነዚህ ሌየሮች አውትካምስ፣ ፕሮሰስ እና አይደንቲቲ ናቸው። አውትካም ማለት መጨረሻ ላይ የምታገኙት ነገር ሲሆን ውጤቱ ሲሆን፣ ፕሮሰስ ደግሞ የምታደርጉት ነገር ሂደቱ ነው። አይደንቲቲው ማለት ደግሞ ራሳችሁን ነኝ ብላችሁ የምታስቡት የምታምኑት ማንነት ነው። ሰዎች የሚያተኩሩት ውጤት ላይ ነው። ነገር ግን በጣም ፓወርፉል የሚባል ለውጥ የምታመጡት አይደንቲቲ ወይም ነኝ ብላችሁ የምታስቡት ነገር ላይ ስታተኩሩ ነው ይለናል። ምን ማለት ነው? ለምሳሌ መሮጥ እፈልጋለሁ ሳይሆን ሯጭ ነኝ በሉ። ከዛም ሯጭ የሚያደርጓችሁን ነገር በጣም በትንሽ አድርጋችሁ ወደ አተም ደረጃ አውርታችሁ ያንን ነገር በጥቂቱ ማድረግ ጀምሩ። ይሄም ፕሮሰስ ይባላል። እያንዳንዱ የምታደርጉት ጥቂት ነገር ነኝ ላላችሁት ነገር የምርጫ ድምፅ እንደሆነ አስቡት። ደግሞዋለሁ። እያንዳንዱ የምታደርጉት ጥቂት ነገር ነኝ ላላችሁት ማንነት የምርጫ ድምፅ እንደሆነ አስቡት። ሌላው ዘ ሃቢት ሉፕ የሚለው ነው። እንግዲህ የመጽሐፉ ወሳኙ ክፍል ይሄ ነው። ምንድነው ዘ ሃቢት ሉፕ? ሉፕ ማለት ላይክ ፓተርን ማለት ነው። የሆነ አንድ ነገር በተደጋጋሚ የሚሄድበት መንገድ ማለት ነው። ልማድ በድግግሞሽ ምክንያት አውቶማቲክ ይሆናል። ምን ማለት ነው? አንድ ነገር ደጋግማችሁ እያደረጋችሁት በመጣችሁ ቁጥር የሆነ ሰዓት ላይ ልማድ ይሆንና ማሰብ ሳይጠበቅባችሁ ያንን ነገር ታደርጋላችሁ። ለምሳሌ መኪና መንዳት ስንለምድ ፍሬን፣ ነዳጅ፣ መሪ እየተባለ ነው። እንዲያርጉ እንዲያደርጉ ስትባሉ ትቆዩና ከለመዳችሁት በኋላ ፍሬኑ የቱ ጋር ነው፣ መሪውን እንዴት ላደርግ፣ ማርሹን እያላችሁ አትሄዱም፣ አትነዱም። ሰው ራሱ እያወራችሁ ፈታ እያላችሁ ሰላም እያላችሁ ማሰብ ሳይጠበቅባችሁ ነው የምታደርጉት። ልክ እንደዚሁ የትኛውም ልማድ የሚከተለው መንገድ አለ። ያም መጽሐፉ ዘ ሃቢት ሉፕ ይለዋል። እነዚህም ኪው፣ ክራቪንግ፣ ሪስፖንስ እና ሪዋርድ ናቸው። ኪው ወይም ትሪገር ማለት የሆነ ነገር እንድታደርጉ የሚያነሳሳ የሚጎተጉታችሁ ምልክት ማለት ነው። ለምሳሌ ስልካችሁ ጠራን በል። ያ የስልካችሁ መጥራት ኪው ወይም ትሪገር ይባላል። ምን ማለት ነው? ስልካችሁ ሲጠራ መጥራቱ ማን ደወለ፣ ማን የደወለው ምናምን ብላችሁ እንድትጓጉ ያደርጋችኋል። ያም ጉጉት፣ ፍላጎት ሄዳችሁ ለማንሳት ምናምን ይዳርጋችኋል። ጉጉቱ ክራቪንግ ይባላል ወይም ዲዛየር ይባላል። ያ ጉጉት ብቻ ሆኖ አይቀርም። ሄዳችሁ ስልካችሁን ቼክ ታደርጋላችሁ፣ ታነሳላችሁ ወይም አታነሱትም። አክሽን ወስዳችኋል ማለት ነው። ይሄ አክሽን ወይም ሪስፖንስ ይባላል። ያንን ነገር ካደረጋችሁት በኋላ ደግሞ የሚሰጣችሁ ውጤት አለ፣ የሚሰጣችሁ ፊሊንግ አለ። ያም ሪዋርድ ይባላል። በደንብ በግልጽ በሰፊው እናየዋለን። ስለዚህ ይሄ ከገባችሁ ይህን ነገር ልማዳችሁን ለመቀየር መጠቀም ትችላላችሁ። ለምሳሌ ጤናማ ለመሆን ፍራፍሬ መብላት ፈለጋችሁም በል። ኪው የሚሆነው ይህንን ልማድ ለማካበት እነዚህን 4 ስቴፕ እንሄዳለን። ኪው የሚሆነው ምንድነው? መብላት የምትፈልጉትን ፍራፍሬ ቁርስ ወይንም ምሳ የምትበሉበት ቦታ ላይ አድርጉ። ስታዩት ባይ ዲፎልት ልብላ ብላችሁ እንድታስቡ እና የመብላት ፍላጎታችሁን ይቀሰቅሰዋል። ክራቪንግ ደግሞ ራሳችሁን ፍራፍሬውን የመብላት ጥቅም አስታውሱት። ጤናማ እንደሚያደርጋችሁ፣ ይህን ካደረጋችሁ ጤናማ ሰውነት እንደምታገኙ አስታውሱት። ይህም ነገር ሪስፖንስ ወይም አክሽን ወደሚባለው ይወስደናል። ያ ማለት ትበላላችሁ ማለት ነው። ከበላችሁት በኋላም የሚሰማችሁ ጥሩ ስሜት አለ። ያንን መገንባት የፈለጋችሁትን ሀቢት አንደኛ በማድረጋችሁ የሆነ ደስ የሚል ስሜት ይሰማችኋል። በጊዜ ሂደትም ጥሩ ጤናን እያገኛችሁ ትሄዳላችሁ። ይሄም ሪዋርድ ይባላል። እንግዲህ እዚህም በተያያዘ በደንብ ግልጽ ለማድረግ ጥሩ ልማድ ለመገንባት ወይንም መጥፎ ልማድን ለማፍረስ ለማስወገድ ይህንን ስቴፕ ተከትለን ለዚህ ስቴፖች ደግሞ ህግ አሉ። 4 ህጎች አሉት። እነሱም ሜክ ዘ ኪው ኦብቪየስ፣ ሁለተኛ ሜክ ዘ ክራቪንግ አትራክቲቭ፣ ሶስተኛ ሜክ ዘ ሪስፖንስ ኢዚ እና አራተኛ ደግሞ ሜክ ዘ ሪዋርድ ሳቲስፋይንግ ናቸው። እያንዳንዱን እኔ ከመጀመሪያው ስንጀምር ሜክ ዘ ኪው ኦብቪየስ ነው። ምን ማለት ነው? ማድረግ የምትፈልጉትን ልማድ እንድታደርጉ ትሪገር የሚያደርጓችሁን ምልክቶች ኪው ስለነሱ በደንብ ግንዛቤያችሁን አሳድጉ። ምን ማለት ነው? እያችሁ እስኪ ምንድነው የምትፈልጉትን ነገር እንድታደርጉ የጎተጎቷችሁ ወይም ምንድነው የማትፈልጉትን ነገር እንድታደርጉ የጎተጎቷችሁ ነገሮች። ከዛ የምትፈልጉትን ነገር ለመገንባት ጥሩ ልማድ ለመገንባት ከሆነ እነዛን ነገሮች ከአካባቢያችሁ በደንብ ግልጽ አድርጋችሁ በአካባቢያችሁ አስቀምጧቸው። ማስወገድ የምትፈልጉት ነገር ከሆነ ደግሞ ከአካባቢያችሁ በደንብ ግልጽ አድርጋችሁ አጥፏቸው። ለምሳሌ ውሃ የመጠጣት ልምድ ማካበት ከሆነ የምትፈልጉት የምትሰሩበት ቦታ ላይ ውሃ አስቀምጡ። ሁለተኛው ደግሞ ሜክ ዘ ክራቪንግ አትራክቲቭ ነው። ምን ማለት ነው? ፍላጎታችሁም በደንብ ጠንካራ ለማድረግ የምትገነቡት ልማድ ጥሩ ጥቅም ላይ ትኩረት አድርጉ። ጥቅሙን ለራሳችሁ አስታውሱት። ሌላኛው ደግሞ ያንን ልማድ ከምትወዱት ነገር ጋር አያይዙት። ላይክ ለምሳሌ ፖድካስት መስማት የምትወዱ ከሆነ ፖድካስት መስማትን ስፖርት ከመስራት ጋር አያይዙት። ስትሰሩ አስቡት። ፖድካስት እየሰማችሁ ስፖርት ስትሰሩ ያ ጥሩ ስሜትን ይፈጥርላችኋል። ገና በሀሳብ ፍላጎታችሁን ጠንካራ ያደርገዋል እና የምትወዱትን ነገር መቀየር ከምትፈልጉት ልማድ ጋር መገንባት ከምትፈልጉት ልማድ ጋር አያይዙት። ሌላኛው ሶስተኛው ደግሞ ወሳኙ ፓርት ሜክ ዘ ሪስፖንስ ኢዚ ነው። ማድረግ የምትፈልጉትን ልማድ በጣም ኢዚ ያደርጉት፣ ቀላል አድርጉት። ምን ማለት ነው? መጽሐፉ
ዘ 2 ሚኒት ሩል የሚለው አለ። 2 ደቂቃ የሚለው ህግ አለ። የሆነ ነገር ማድረግ ስትጀምሩ ከ2 ደቂቃ አይብለጥ። ለምሳሌ ስፖርት መስራት ነው የምትፈልጉት እንበል። ለዛሬ ለ2 ደቂቃ ብቻ ከመስራት ጀምሩ። ካልሆነ ከ1 ሰዓት ልጀምር ትሉና ዛሬ ሳምንት ልትሰሩ ትችላላችሁ። ነገር ግን የሆነ ሰዓት አቁማችሁታል እና የምትፈልጉትን ነገር እንድታደርጉ በጣም በትንሹ ማድረግ ጀምሩ። ቀስ እያላችሁ በጊዜ ሂደት እየጨመራችሁ ትሄዳላችሁ። ኢትስ ኦል አባውት ኮንሲስተንሲ። ማድረግ ከምትፈልጉት ነገርና በተግባራችሁ መካከል ያለው ርቀት በጣም ትንሽ አድርጉት። ፍሪክሽኑን ቀንሱት። ምን ማለት ነው? በጣም ቀላል ሲምፕል አድርጉት። ተግባሩን ላይክ አተም አድርጉት። ለምሳሌ ስፖርት ከሆነ ዛሬ የስፖርት ልብስ ከማዘጋጀት ጀምሩ። ጀስት ፎር 2 ሚኒት። ቀስ እያላችሁ ቀስ በቀስ ቀን በቀን አንዳንድ ነገር እየጨመራችሁ ትሄዳላችሁ። የሆነ ሩቅ የሚሄድ ነገር፣ የማይነቃነቅ ነገር፣ የማይነቃነቅ ማንነት እየገነባችሁ እንደሆነ ራሳችሁን አስታውሱት። ያ ደግሞ በችኮላ አይገነባም። ወደ አራተኛውና ወደ መጨረሻው እንሂድ። እሱም ሜክ ዘ ሪዋርድ ሳቲስፋይንግ ነው። መቀየር የምትፈልጉትን ልማድ ካደረጋችሁት በኋላ ወዲያውኑ የእርካታ ስሜት እንደሚሰጣችሁ እርግጠኛ ሁኑ። ምን ማለት ነው? ላይክ ማድረግ የምትፈልጉትን ልማድ ካደረጋችሁ በኋላ ያንን ነገር ያላችሁትን ካሳካችሁ በኋላ ለራሳችሁ ጥሩ ስሜት እንዲሰማችሁ ራሳችሁን መሸለም ሊሆን ይችላል። ወይም ደግሞ ፕሮግረሳችሁን ትራክ አድርጉ። በሀቢት ትራከር አፖች ሊሆን ይችላል። ወይም ደግሞ በወረቀት ላይ ቁጭ ብላችሁ ቀን በቀን ወይም ደግሞ በሳምንት ሊሆን ይችላል ትራክ አድርጉ። ከዛ ያ እድገታችሁን ስታዩ፣ እያሳካችሁ እንደሆነ ስታዩ፣ የኮንሲስተንሳችሁን ውጤት በወረቀት ወይም በሀቢት ትራከር አፖች ፕሮግረሳችሁን ስታዩ ሞቲቬት ያደርጋችኋል። ይህም ነገር በተደጋጋሚ ያንን ልማድ እንድታደርጉት ሞራል ይሆናችኋል። ሜክ ዘ ሪስፖንስ ሳቲስፋይንግ ማለት እንግዲህ ይሄ ነው። እነዚህን 4 ህጎችን በመከተል ህይወታችሁን የሚለውጡ ልማዶችን መገንባት ትችላላችሁ። እናም ማስወገድ የምትፈልጉትንም እነዚህን ህጎች በመከተል ማስወገድ ትችላላችሁ። እንግዲህ እስካሁን ያወራናቸውን 4ቱ ነገሮች ተቃራኒ ማድረግ ነው። በምሳሌ ላሳያችሁ። አንደኛ የሚኮተኩታችሁን ያንን ነገር እንድታደርጉ የሚያነሳሳችሁን ምልክቶች ከአካባቢያችሁ አርቁ፣ አስወግዷቸው። ሁለተኛ መተው የምትፈልጉትን ነገር ከመጥፎ ውጤት ጋር አያይዙት። ለምሳሌ ማጨስ ማቆም ከሆነ የምትፈልጉት ማጨስ የሚያመጣው የጤና እክል ዘርዝራችሁ ሰርች አድርጋችሁ አስቀምጡ። አስታውሱት። ራሳችሁ በደንብ ስታስታውሱ ስታዩት እያስደነገጣችሁ ይሄዳል። ሶስተኛው ያንን ነገር ለማድረግ ከባድ አድርጉት። ለምሳሌ ቲቪ ማየት ማቆም ከሆነ የፈለጋችሁት ሪሞቱን ከናንተ ቁጥጥር ውጭ አድርጉት። አራተኛ በተደጋጋሚ እንድታደርጉት እናንተን ዲስከሬጅ የሚያደርጋችሁን ነገር ፍጠሩ። ለምሳሌ በየጊዜው ቁጭ ብላችሁ የምታደርጉት ነገር እያመጣባችሁ ያለውን መዘዝ ቁጭ ብላችሁ ትራክ አድርጉ። እንዲያደርጎኛል እንዲህ እያላችሁ ትራክ አድርጉ። በየጊዜው ውድቀታችሁን እዩት። ሌላው ቼክ የምትደራረጉት ጓደኛ መፈለግ፣ ሼር መደራረግ፣ ያ ተጠያቂነትን ይፈጥርባችኋል። እና እንደዚህ በማድረግ ህይወታችሁን መቀየር ትችላላችሁ። ጥሩ ልማድ መገንባት፣ መጥፎ ልማድን ማስወገድ ትችላላችሁ። እነዚህን ህጎች ስትሪክትሊ ከተከተላችሁ ጥሩ ልማዶቻችሁን መገንባት፣ መጥፎ ልማዶቻችሁን ደግሞ ማስወገድ ትችላላችሁ። የሚገርም ሀሳብ ነው ብዬ አስባለሁ። በጣም ህይወትን ከተገበር ነው በስርዓቱ ህይወትን ሊቀየር የሚችል ድንቅ ህጎች ነው ያሉት። ድንቅ ትምህርት ነው በመጽሐፉ ላይ ያለው። የዛሬው ቪዲዮ ይሄንን ይመስል ነበር። የሚጠቅማችሁን አንድ ነገር ካገኛችሁበት ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ። በሌሎች ቪዲዮዎች እንመጣለን። አመሰግናለሁ። ቻው